እስልምና ላይ መቼም ቢሆን እንዳልጠራጠር የሚያደርገኝ አንድ ነገር አለ። የሚገርም ነገር የቁርአን ምንነት ነው። በቃ መቼም እንዳልጠራጠር የሚያደርገኝ ቁርአን በአንድ ሰው ያውም ፍየል ጠባቂ ከነበረ ሰው ነብይ ከሆነ ከተነሳ ሰው ወላሂ ሊጻፍ አይችልም። መቼም ቢሆን አይጻፍም በአንድ ሰው በእንደዛ አይነት ሰው። በጣም የሚገርም ይዘት ያለው መጽሐፍ ነው ቁርአን ማለት። እንደዚህ አይነት መጽሐፍ ምድር ላይ የለም ነው ማለት። እኔ መቼም እንዳልጠራጠር የሚያደርገኝ ይሄ ነው። በዛ ላይ ቻሌንጅ ያቀርባል ቁርአን። እንደ የትኛውም መጽሐፍ አይደለም፣ ቻሌንጅ ያቀርባል። ፈትነኝ ይላል ወላሂ ነው ማለት። ከፊቱም አለ ከኋላውም ስህተት አታገኙም፣ አምጡ ፈልጉና ይላል ወላሂ ቁርአን። ተግባባ። እንደውም ምን ይላል? ወለው ካነ ሚን ዒንዲ ገይሪላህ። ይሄ ቁርአን አፈላ የተደበሩን አልቁርአን ቁርአንን አያስተነትኑም? ምን ይላል? አስተንትኑ፣ አንብቡት። ወለው ካነ ሚን ዒንዲ ገይሪላህ፣ ከአላህ ውጪ ቢሆን ኖሮ ይሄ ቁርአን አለ ከአላህ ውጪ ራሱ እኮ ነው የሚፈትነን። ለወጀዱ ፊሂ እኽቲላፈን ከሲራ፣ በውስጡ ብዙ መጣረስና እርስ በርስ መጋጨትን ታገኙበት ነበር። መቼም አታገኙም ማለት ደግሞ መልሶ ለምን? ተንዚሉ ሚን ረቢል ዓለሚን፣ ከዓለማቱ ጌታ ከዓለም ስለተወረደ። ስለዚህ ቁርአንን የመጀመሪያውና ትልቁ ነገር መቼም እንዳልጠራጠር የሚያደርገኝ በእስልምና ላይ ወላሂ ቁርአን ነው። በዛ ዘመን ላይ ሊኖር የማይችልን ቴክኖሎጂ፣ ያልተነገሩ ነገሮች፣ በዛ ዘመን ላይ ያልነበሩ ነገሮችን ወደፊት ይከሰታል ብሎ እኔ አሁን በጣም ብዙ ላሳይ ይችላሉ ከፈለጉ፣ በጣም ብዙ እንዴ። እያንዳንዱን ፖይንት ነው አይስትም ነው ማለት ቁርአን። አንድ ነገር ስቶ አላየንም እስከዛሬ ድረስ እና አንደኛው ይሄ ነው የቁርአን። ሁለተኛው ፖይንቴ ነብያችን ሰለላሁ ዐለይሂ ወሰለም እንደው ማለት በቃ የእሳቸው ራሱ ትንቢታቸው፣ ስነ ምግባራቸው፣ ሰዎችን የያዙበት መንገድ ምድር ላይ ደሞስት ምርጥ ሰው ተብሎ ዓለማችን ላይ በሁሉ ነገር ተወዳድሮ አንደኛ ላይ የተቀመጡት ነብያችን ሰለላሁ ዐለይሂ ወሰለም። ለምንድን ነው ይሄ? በዛ እኮ ነው አላህ ምን አለ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አለ። እውነት ለዓለም እዝነት እንጂ አድርጌ አላኩም አላቸው። ለዓለም እዝነት ለመላክ የሚገባቸው ሰው ስለሆኑ የተላኩት። ተግባባል። ለምንድን ነው ለዓለም የሚገባቸው የሆኑት ብለን ካልን ጸባያቸው አላህ ስለሳቸው ሲናገር ምንድን ነው ያለው? ወኢነከ ለዓላ ኹሉቂን ዐዚም፣ አንተ በታላቅ ስነ ምግባር ላይ ናላቸው። ይሄንን ሁሉ የበዛ ዘመን የነበሩ